ነበር ፕሮግራሙ። በጣም ደስ ይላል። አቤኔዘር አብርሃም ልጃችን ዛሬ በማስተርስ ተመርቋልና በጣም ደስ ብሎናል። እግዚአብሔርን እጅግ አድርገን እናመሰግናለን። ጀግና ቀጥል እንጠብቃለን ደግሞ በዶክትሬት። ሰላም ዩቲዩብ እንዴት ናችሁ? እንደተለመደው በሌላ ቪዲዮ ተመልሰናል ይላል። ዛሬ ይዤላችሁ የመጣሁት እንግዲህ ተምኔሉ እንዳያችሁት የብራዘር ምርቃት ነው። ያበደ ቭሎግ ወደ እናንተ ይዤላችሁ መጥቻለሁ። እንደተለመደው ቪዲዮዎችንን እንቀርጻለን ማለት ነው። እንግዲህ ዛሬ ተምኔሉ እንዳያችሁት ብራዘር ይመረቃል እና የሚመረቀው ደግሞ አዲስ አበባ ዩኒቨርሲቲ ነው። በምን እንደሚመረቅ እና አንዳንድ ነገሮች እሱ ራሱ ይነግራችኋል ማለት ነው። አሁን ወደዛ እየሄድን ነው። እዚያ ያለውን ነገር ያሳያችኋለሁ ማለት ብዙ ተማሪዎች ነው የሚመረቁት። ቢያንስ ያው ቁጥሩን እንኳን በስነ ስርዓት ባላቆም ብቻ ብዙ ተማሪ ይመረቃል። እንግዲህ ዩቲዩብ እንደምታዩት ከብራዘር ጋር ያለሁት ማለትም ከሚመረቀው ጋር እሱ አንዳንድ ነገር ይላችኋል። እስቲ እሱ ሚለን ሰምተን እንመለስ። እሺ እንዴት ናችሁ? አቤኔዘር እባላለሁ። በማስተርስ ዲግሪ በኢንተርናሽናል ቢዝነስ ኢምፖርት ኤክስፖርት ስትሪም ላይ ነው የተመረኩት እና አሁን ወደ ቦታው እየሄድን ነው። እስቲ እዚያ ያለውን ነገር ደግሞ እናይና ሁኔታችንን ውሏችንን በሙሉ እናሳያችኋለን ማለት ነው። እንኳን ደስ አለ ያላችሁ እጅግ አድርጌ አመሰግናለሁ። በጣም አሪፍ። እንግዲህ እንደሰማችሁት በኢንተርናሽናል ቢዝነስ ከአዲስ አበባ ዩኒቨርሲቲ በማስተርስ ደረጃ እንግዲህ ተመርቋል ማለት ነው። እንግዲህ እንደሰማችሁት ዛሬ የምርቃቱ ቀን ነው ማለት ነው። ስለዚህ እዛ ያለውን ነገር እናሳያችኋለን። ምናልባት ያው ቃል ባልገባላችሁ አንዳንድ ተማሪዎችን ወይም ወላጆችን ድንገት ኢንተርቪው አረኩኝ ነው። ከዚህ በፊት የለቀቁትን ቪዲዮ አይታችሁት ከሆነ ፒያሳን ከተለወጠች በኋላ ምን ትመስላለች ምናምን ነገር የሚለውን አሳይቻችሁ ነበረ። እንግዲህ እንደምታዩት አሁን ፒያሳን ያለ ነው። ባለፈው እንደውም እዚህ ቡካ ነበርኩኝ ወርቅ ቤት ምናምን እያሳያችሁ ነበር ያኛው እና በዚህ አጋጣሚ እሱን ቪዲዮ ያላያችሁ ገብታችሁ ማየት ትችላላችሁ። በነፃ ነው። ለማንኛውም ወደዛ እየሄድን ነው። በጣም ብዙ ተማሪ እንደሚመጣ በጣም እርግጠኛ ነኝ። ስላችሁ ማለት ብዙ ተማሪዎች ነው የሚመረቁት። በዛው ልክም ቤተሰቦች ምናምን ይመጣሉ። አንዳንድ ሰዎቹን ምናልባት ኢንተርቪው ካረግን ለቪዲዮ ድምቀት ማለት ነው። እንግዲህ እንደምታዩት ይኸው ፒያሳ ነው ያለ ነው። ወደ 6 ኪሎ እየሄድን ነው ማለት ነው። ስለዚህ ተከታተሉ። እንግዲህ ዩቲዩብ እንደምታዩት ደርሰናል። አካባቢው ይሄን ይመስላል። በጣም ተጨናንቋል ምናምን እንደምታዩት መንገዱ እዚህ ጋር ሰዎች አሉ ምናምን አበባ ይዘው ፕሮግራሙ እስኪጀመር ድረስ ወደ ውስጥ ለመግባት ማለት ነው። እንግዲህ ግቢ በዚህ በኩል ነው። Look at this. ታዲያ አሁን የቱ ጋር ብናቆም መልካም? እንግዲህ ዩቲዩብ እንደምታዩት በጣም መንገዱ አስፋልቱ ምናምን ተጨናንቋል። እኛም የፓርኪንግ ቦታ አጥተን ለማቆም ዞር እያልን ቦታ እየፈለግን ነው። እንደምታዩት ከአስፋልቱ ሰው በጣም ብዙ ነው። እንደነገርኳችሁ በጣም ብዙ ተመራቂዎች ስላሉ በዛው ልክ ደግሞ ቤተሰብ ምናምን ይመጣል። እንግዲህ በዚህ በኩል ራሱ እንደምታዩት ምንም ማቆሚያ የለም። እንግዲህ ወደታችን ውረድና ምናልባት ቦታ ካገኘን እናቆማለን ማለት ነው። ስለዚህ ለማንኛውም ደርሰናል ለማለት ነው። ይሄንን ያሳዩዋችሁ። እንደምታዩት በጣም ብዙ ሰው ስላለ ሊቁጭ ይያሉ ውስጥ መግባት አይቻልም። ስለዚህ እነሱ ገብቷል። እንግዲህ ብራዘር በሩቅ አሳይቻችሁ ሲገባ ስለዚህ እስኪወጣ ድረስ እዚህ ጠብቀዋለሁ ማለት ነው። ቤተሰቦችም እየመጡ ነው፣ መንገድ ላይ ናቸው። ስለዚህ ምን እንደምናደርገው ሲወጣ ፎቶ እንነሳለን ምናምን። መውጣት ተጀምሯል ይላል። በጣም ጭንቅንቅ ነው። አይ ቲንክ ወደ መሀል ነገር ልገባና ላሳያችሁ ከፊት ያለውን ነገር ቆይ
ዋው ሉሌ አረፈዳችሁ ምን ነው? እንግዲህ እንደምታዩት ዩቲዩብ ፎቶ ለመነሳት ልብሱን ቀይሮ ምናምን ከስንት ጊዜ በኋላ ተገናኝተናል። እንግዲህ መጥተዋል። አይ በጣም አሪፍ አበባ እየተሰጠው ነው። እንግዲህ ፎቶ ላንሳችኋ። አበባ ሊገዙ ሁለተኛ ጊዜ ማለት ነው። እንግዲህ እንደምታያቸው መጥተዋል። አሎ እዚህ ጋር ቪዲዮ እያስኳችሁ። ስንት ነው አሉት? 200 ብር ነው እንግዲህ 200 እንግዲህ ቲቪ እንደምታዩት ፎቶ ተነስተን ምናምን ለብቻዬ የነገረኝ ተፈጸመ። ፎቶ ተነስተን እዚህ ጋር ኪሩቤልም አለ። እንግዲህ እኔ ፒኤችዲ ይዣለሁ እየተሻገረ ነው። ፎቶ ተነስተን እንደምታዩት ይኸው ከኋላችን የአዲስ አበባ ዩኒቨርሲቲ ዋና መግቢያ በሩ አለ። እዚህ ጋር ቤዛ አለች። ይሄ ነበር ፕሮግራሙ። በጣም ደስ ይላል። አቤኔዘር አብርሃም ልጃችን ዛሬ በማስተርስ ተመርቋልና በጣም ደስ ብሎናል። እግዚአብሔርን እጅግ አድርገን እናመሰግናለን። ቴንክ ዩ። አንቺስ ምን ታያለሽ? ለአቤኔዘር የምታስተላልፊው መልእክት ካለ ነይ እንጂ እንደ የምታስተላልፊው መልእክት ካለ ምን ታያለሽ? በዚህ አጋጣሚ እንኳን ደስ አለ። እንግዲህ እንኳን ደስ አለ ብላለች። ጨለማ ነው ግን ቪዲዮ እዚህ ጋር አይደል? ቤዛስ አንቺ ምን ታያለሽ? እስቲ ስለ አቤኔዘር ማስተርስ ጀግና ቀጥል እንጠብቃለን። ደግሞ በዶክትሬት ግድ ነው። የዛሬው ቪዲዮአችን ይሄን ይመስላል። እንግዲህ በጣም እንደተማራችሁበትና ብዙ ነገር እንዳያችሁ እናንተም ማስተርስ አይደለም ፒኤችዲ ወይም ዶክትሬት ምናምን መስራት ይችላል፣ ፕሮፌሰር መሆን እንደሚቻል በጣም ነው የሚያምረው። እንዴ በጣም ብዙ አሳይቻችኋለሁ፣ እያሳየው ነበር ቅድም። ምን ስልክ ተዘግቷል ነበር ኔትወርክ። በምን ላገኘው? በቃ እሱ ውስጥ ገብቶ በቃ ስንት ሰዓት ሙሉ ቆሜ እደውላለሁ። ከዛ ይጠራና ማግኘት አይችሉም ይለኛል ማለት ነው። ስልክ ተዘግቶ ነበር፣ ኔትወርክ ተዘግቶ ነበር የሆነ ነገር እና አንቺም ስትደውይ አይሰራማ። ተጨናንቆ ነበር። እኔ የመጀመሪያ ነው እንደዚህ ስልክ ተዘግቶ የሆነ እንትን ነው። እናንተ ስትደውይ ይሰራ ነበር። እናንተ ያላችሁበት ቦታ ለእናንተ ይሰራል ግን ለእናንተ ጋር ይጠራ ነበር ወይስ ምንድን ነው የሚለው? ኔትወርክ ነበር ግን እናንተ ጋር። እዚህ እኮ ጭራሽ ነው ሰርቪስ ነው የሚለው እዚህ አካባቢ ማለት ነው። የሆነ ችግር ምናምን የሆነ ነገር እንዳይፈጠር ለሴፍቲ አጥፍቶት ነበረ እና ብቻ በቃ በጣም ደስ የሚል ፕሮግራም ነበር። እንዳያችሁ የዛሬው ቪዲዮአችን ይሄን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ ይመቻችሁ።